አንድ ጊዜ አንድ ወጣት አህያውን ይዞ መቃብሮች በኩል እየተጓዘ ሳለ ድንገት ከአንድ መቃብር በኩል ድምፅን ይሰማል። የሰማው ድምፅ አስደንግጦት ከየት በኩል እንደሰማው ጠጋ ብሎ ሲያዳምጥ ከአንድ መቃብር በኩል ድምፅን ሰማ። ወደ መቃብሩም ጠጋ ብሎ ለመስማት ሲሞክር እርዳታን የሚጠይቅ አይነት ሰው ድምፅን ሰማ። ወዲያውኑ የመቃብሩን ድንጋይ እያነሳ መክፈት ጀመረ። ወዲያውኑም አንዲት መልከ መልካም ሴት ከመቃብሩ ውስጥ ወጣች። ወጣቱም ያየው ነገር ቢያስደነግጠውም እዚህ ውስጥ ምን ትሰሪያለሽ ብሎ ጠየቃት። ልጅቷም ታሪኬ ረጅም ነው፣ በድለውኛል አለችውና ማልቀስ ጀመረች። ወጣቱም አታልቅሺ፣ ከዚህ በኋላ ሰላም ላይ ነው ያለሽው፣ ሰላም ወደምታገኝበት ቦታ ወስድሻለሁ አላት። ልጅቷም በደስታ ራሷን ነቀነቀችለት። ወጣቱም ነይ ተከተይኝ አለና አህያው ላይ አውጥቷት ይዟት መሄድ ጀመረ። ከምትኖርበት ቦታ ራቅ ወዳለ ቦታ ወሰዳት። እዚህ ቦታ ላይ ማንም ሊያገኝሽ አይችልም፣ በዚህ መንደር ላይ ኑሪ አላትና እዚያው ትቷት ወደ ቤቱ መመለስ ጀመረ። ነገር ግን ወጣቱ ያጋጠመው ነገርና ያቺ ምስኪን ቆንጅዬ ወጣት ታሪኬ ረጅም ነው፣ በድለውኛል ያለችው ቃል ውስጡ ላይ ይመላለስ ጀመር። ወጣቱም ወደሚኖርበት ቦታ ደረሰ። በቤቱም አቅራቢያ ዶሮዎችን ያረባል፣ ማሳዎችንም ያለማል። ኑሯቸውን የሚገፉት ያንን ማሳ በመኮትኮት ነበር። ወጣቱም ልጅ የሚኖረው ከአያትየው ጋር ነበር። ወደ አያቱም ጋር ገባ። አያትየውም ልጁን ስትመለከተው በደስታ ፈገግ አለች። ውሎ እንዴት ነበር አለችው። ወጣቱም ወደ እሷ ጠጋ አለና እጇን ከሳመ በኋላ አያቴ ሆይ ውሎ አሪፍ ነበር፣ ነገር ግን እንግዲያ የሆነ ነገር አጋጠመኝ፣ ላምነው እንኳን እየከበደኝ ነው አላት። አያትየውም በስስት እየተመለከተችው ምንድነው ያጋጠመህ ነገር አለችው። ወጣቱም ያጋጠመውን ነገርና ወጣቷ ልጅም ያለችውን ምንም ሳያስተርፍ ለአያትየው ነገራት። አያቱም ነግሯት ከጨረሰ በኋላ ረጋ በል፣ ምናልባት ይቺ ልጅ የያዘችው ትልቅ ምስጢር ይኖራታል። አንተ የሰራኸው ጥሩ ስራ ነው። በጥሩ ስራህ ደግሞ ማንም አይቀጣህም፣ ከአላህም ዘንድ ጥሩ አጅር ታገኝበታለህ አለችው። ታሪኩ ይቀጥላል። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡን ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አንድ ጊዜ አንድ ወጣት አህያውን ይዞ መቃብሮች በኩል እየተጓዘ ሳለ ድንገት ከአንድ መቃብር በኩል ድምፅን ይሰማል። የሰማው ድምፅ አስደንግጦት ከየት በኩል እንደሰማው ጠጋ ብሎ ሲያዳምጥ ከአንድ መቃብር በኩል ድምፅን ሰማ። ወደ መቃብሩም ጠጋ ብሎ ለመስማት ሲሞክር እርዳታን የሚጠይቅ አይነት ሰው ድምፅን ሰማ። ወዲያውኑ የመቃብሩን ድንጋይ እያነሳ መክፈት ጀመረ። ወዲያውኑም አንዲት መልከ መልካም ሴት ከመቃብሩ